በዩናይትድ ቤት በመሆኔ ፈጣሪን በየቀኑ አመሰግናለሁ፣ ኩራትም ይሰማኛል እና በዚህ መቀጠል ፈልጋለሁ ሲል ተናግሯል። ሌኒሮ ከትናንትናው ጨዋታ በኋላ ነው እንግዲህ ይሄን የተናገረው። እንደምታውቁት እንግዲህ ሌኒሮ በጣም ጥሩ ፐርፎርማንስ እያሳየ ይገኛል። ከአሞሪም መምጣት በኋላ ጥሩ አቋም ላይ ይገኛል። እንደምታውቁት ገና እድሜው 19 ዓመቱ ነው። ለሊጉም አዲስ ነው። ያው በእርግጥ ሲመጣ ጉዳት አጋጥሞት ነበር፣ ግን አሁን በጥሩ ፐርፎርማንስ ላይ ይገኛል። ልጅየው ከእድሜው በላይ የበሰለ ነው። ሲያጣቃም ሲከላከልም እውነት አብዛኛው የማንቸስተር ደጋፊዎች በአጭር ጊዜ ውስጥ ልባቸው ውስጥ መግባት ይችላል ብዬ አስባለሁኝ። እኔም በጣም ተመችቶኛል። በተለይ እድሜው ገና ከመሆኑ በጭንቅላት የሚጫወት ተከላካይ ነው። ትናንት እንደምታውቁት እንግዲህ የሆይሉንድ ጎል ራሱ የመጀመሪያውን በእርግጥ ለማውንት አሲስት ያደረገው እሱ ነው፣ ግን ሆይሉንድ ያገባት ጎል ላይ ራሱ እሱ አስተዋጽኦ አድርጓል። በጣም ምርጥ ነው። ወደፊት ሲሄድ በጣም ደፋር ነው። ኳሶችን በጣም ታክል ትናንትና ቁጥራዊ መረጃዎቹ በጣም የሚገርሙ ነበሩ። ታክል ይወርዳል፣ የአየር ኳሶችን ያሸንፋል። በጣም ጎበዝ ልጅ ነው። ከአሞሪም መምጣት በኋላ እጅግ በጣም መሻሻልን ያሳየ ልጅ ነው እና ከእድሜው አንጻር ከዚህ የተሻለውን ሌኒሮ በማንቸስተር ቤት ማየት እንችላለን ብዬ አስባለሁ። ከጉዳት ብቻ ከተጠበቀ በእርግጥ አሞሪም ልጆቹን ከጉዳት የሚጠብቅበት ሁኔታ በጣም የሚገርም ነው። ይቆጥባል ልጆቹን። እንደምታውቁት አሁን ማውንትንና አማድንም ከጉዳት መልስ ወደ አሁኑ እያጫወታቸው አይደለም፣ ጫና ውስጥ አያስገባቸውም እና አሁን ስኳዱ በእርግጥ የተስተካከለ መጥቷል። ከሊቻ እና ከዝርኪዚ ውጭ አብዛኞቹ ከጉዳት አገግመው ተገኝተዋል። ለኤሮፓ ሊጉ ለዋንጫው እጅግ በጣም ጠቃሚ ከሚሆኑ ተጫዋቾች ውስጥ አንዱ ሌኒሮ ነው። ከሱ በዘለል እንግዲህ ትናንትና ኮከብ ሆኖ ያመሸው ማውንት ነው። እንደምታውቁት ማውንት እንግዲህ ወደ ማንቸስተር ከመጣ በኋላ አስቸጋሪ ጊዜያትን አሳልፏል። እሱም እንደተናገረው ትናንትና ይህን ግብ በማስቆጠሬ በኦልድ ትራፎርድ ይህን ምሽት በማሳለፌ እጅግ በጣም ደስተኛ ነኝ። ብዙ ቀናቶችን መጥፎ ጊዜያትን አሳልፌያለሁኝ፣ በትዕግስት ግን ጠብቄያለሁ። አሁን ማንቸስተርን ይህን ዋንጫ አሸናፊ ማድረግ ነው የሚፈልገው ብሎ ተናግሯልና ያው ማውንቱ ወደ ማንቸስተር ሲመጣ ብዙ ነገር ጠብቀን ነበር። 7 ቁጥርም ተሰጥቶት ነበር እንደምታውቁት፣ ግን በተጠበቀው ልክ በጉዳት ምክንያት ማሳለፍ አልቻለም። የሚገርም ተጫዋች ነው። ስኪል ያለው ብቃት ያለው ልጅ ነው፣ ግን የተጠበቀውን ያህል እንዳያደርግ አድርጎት ነበር ጉዳት። ትናንትና ግን ማንቸስተር ኦልድ ትራፎርድ ላይ ያሉትን ደጋፊዎች በደስታ ጮቤ ያስረግጧቸዋል። የሚገርም ተጫዋች ነበር። ከሱ በዘለለ አማድም ተቀይሮ ገብቶ የሩበን አሞሪም ቅያሬዎች እጅግ በጣም ምርጥ የሚባሉ ናቸው። ወደ ዩናይትድ ከመጣ በኋላ ሩበን አሞሪም የሚያደርጋቸው ቅያሬዎች ለማንቸስተር እጅግ በጣም ወሳኝ ቅያሬዎች ናቸው። ብዙ ጊዜ የሩበን አሞሪም ቅያሬዎች ውጤታማ ሲሆኑ አይተናልና ትናንትና የአማድም ያው አሲስትም አድርጓል። ግን ኳሶቹን ሲይዙ እሱ ያስፈራል። ከሌሎቹ ተጫዋቾች ማንቸስተር ቤት ውስጥ አማድ ኳስ ሲይዝ ያስፈራል። በጣም ያስፈራል። ወይ ግብ ነው ወይ አሲስት ነው እሱ የሚያደርገው። ዝም ብሎ ኳሶቹን ማንሸራሸር ብቻ አይደለምና እጅግ በጣም ጠቃሚ ተጫዋች ነው እና አማድ እጅግ በጣም አስፈላጊ ተጫዋች ነው። ኢሮፓ ሊጉን ዋንጫ ለማሳካትም አማድ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። ብቻ አሁን ፊትነሱን ለመመለስ በፕሪሚየር ሊግ አሁን ባሉት ጨዋታዎች ከረፍት በኋላ ምናምን ትናንሽ ደቂቃዎች እያጫወቱ ፊትነሱን ሙሉ እንዲመጣ ማድረግ ይገባል። ግን አማድ ለማንቸስተር እጅግ በጣም ወሳኝ ተጫዋች ነው። ሩበን አሞሪም ከጨዋታ በኋላ ካሁኑ እንግዲህ ለፍጻሜ ጨዋታ መጨነቅ ጀምሬያለሁ። ይህ ለደጋፊዎች የምናደርገው ትንሽ ነገር ነው። ዋንጫ ማሸነፍ ካልቻለ ግን እስከዛሬ ሁሉ መናጥ ጥቅም የለውም። እጅግ በጣም ይህ ዋንጫ አስፈላጊ ነው። ካላሸነፍን ግን በጣም ትልቅ ይሰራ ነው ብሏል። ለሚሰማው እጅግ በጣም ደስተኛ ነኝ። ኮቢ ማይኑም እንዲሁ ጥሩ ነበረ። ቅያሬዎቹ በሙሉ ጥሩ ነበሩ። ኤነርጂ ያስፈልገን ነበር። ማዝራዊም ያው ደክሞት ነበር፣ ለዛ ነው የቀየርኩት ብሏል። አሁን ሁሉ ተጫዋቾች እየተመለሱልን ነው። ምን ማድረግ እንደምንችል ትናንትና ሳይተናል ብሎ ተናግሯል። ሩበን አሞሪም እርግጥ ትናንትና ጌም ማኔጅመንቱ እጅግ በጣም የሚገርም ነበር፣ አስደሳች ነበር። ትናንትና ለደጋፊዎቹም ራሱ በጣም ሲያጨበጭቡለት እያዜሙ ነበር። በእርግጥ ኦልድ ትራፎርድ ያሉ ደጋፊዎች ለሩበን አሞሪም በየጨዋታው ውጤት ቀውስ ውስጥ ቢገኝ ድጋፋቸውን ከማሳየት ወደኋላ ብሎ አያውቁም። አሞሪም እውነት እንደተጠበቀው ያው ባይሆንም ግን ከዚህ የተሻለ ስኳድ ከተሰጠው የተሻለውን ዩናይትድ ያሳየናል ብዬ አስባለሁ። በተለይ ይሄ ቅያሬዎች ላይ ልጆቹን የሚጠቀምባቸው ካዝሜሮን ነው። አሁን ካዝሜሮ እንደውም ረስቸው ነበር። ካዝሜሮ እንደምታውቁት እንግዲህ በማድሪድ ቤት ውስጥ እጅግ በጣም ስኬታማ የሆነ ተጫዋች ነው። ይህን አውሮፓ ውድድር ያውቀዋል፣ ለእሱ አዲስ አይደለም። ያው ማድሪድ ቤት ውስጥ ብዙ ነገር አሳክቷል። ወደ ማንቸስተር ሲመጣ እንግዲህ እንደተጠበቀው አልሆነም። በእርግጥ ማንቸስተርም በራሱ እስከዛሬ በነበሩ ችግሮች በተከመሩ ችግሮች ምክንያትና የአሰልጣኞች መቃየርም እንደተጠበቀው አልሆነም። ግን አሁን አሞሪም መምጣት በኋላ ካዝሜሮ እጅግ በጣም ልምዱን በመጠቀም የተሻለውን ካዝሜሮ ሆኗል። በእርግጥ ካዝሜሮ አሁን እንደ ድሮ ሙሉ ሜዳ ካለው ሊጫወት አይችልም። ግን ኡጋርቴን አጠገቡ ተደርጎ ስፔሱን ጠቦለት በጭንቅላት ልምዱን ተጠቅሞ ሙሉን ማገልገል አሸናፊ እንዲሆን ማድረግ። አሁን እኮ ከመከላከሉ በዘለለ
ግብ፣ አሲስት፣ ኳስ እግሩ ላይ ብዙ አያቆይም፣ ግን ሌሎች ከበር እያደረገ ኳሶችን እያጸዳደር ቲወርኩን እየሰራሱ የተሻለውን ካዝሜሮ እያየን እንገኛለን። በሞራልም ሩበን አሞሪም ሲናገር ለብቻው ልምምድ ይሰራል፣ ለሌሎች ልምዱን ያካፍላል። የተሻለው ካዝሜሮ ነውና እጅግ በጣም ይጠቅመናል። ዋንጫውን ለማንሳት እዚህ አንደርስም ነበር ያለሱ ነው እንደውም ያሉት ሩበን አሞሪም። ካዝሜሮ ሰውነቱ ራሱ አሁን እየሰራ እንደሆነ የሚያስታውቀው ሰውን ቦርጭ እንኳን አውጥቶ ነበርና ያ ሰውነቱ እንኳን ቀንሷልና የተሻለውን ካዝሜሮ እያየን እንገኛለን። በእርግጥ ለማንቸስተር ዩናይትድ የረጅም ጊዜ እቅድ የፕሮጀክቱ አካል ይሆናል ብዬ አላስብም። ከእድሜው አንጻር ከእሱ የተሻሉ ተጫዋቾች ወጣቶች መምጣት አለባቸው። ግን እስካሁን ባለን ሂደት ውስጥ ካዝሜሮ ትልቁን አስተዋጽኦ አድርጓል ብዬ አስባለሁ። አብዛኛው ከሞላ ጎደል ማንቸስተር ዩናይትድ ከልጆቹን ከመመለሳቸው አንጻር የተሻለውን ማንቸስተር አይተናል። ግን ከቀያሬው በፊት የነበረው ማንቸስተር እጅግ በጣም የሚገርም ነው። 3-0 አሸንፎ የመጣ ማንቸስተር እንደዛ መሆን አልነበረበትም። ከዛ የተሻለ ማድረግ ነበረባቸው። አማድና እነ ማውንት እነ ሉክሾ ተቀይረው ሲገቡ ነው የተሻለው መሆን የቻሉት። ሌላው የዶርጎ እንግዲህ ዶርጎ እንደምታውቁት የመጣው ከታች ነው። ዋጋውም በእርግጥ ቅናሽ ነው። ልጅ ነው፣ ገና አቅም አለው፣ ያስታውቃል። ግን በተጠበቀው ልክ ማንቸስተር ስትጫወቱ ትልቅ ጫና አለው። ልጅየጉም እነ ኤብራም ምናምን ሲመጡ እንደዚህ ነበሩ። ወደፊት እንግዲህ የተሻለው ዶርጉ ሊሆን ይችላል እንጂ እስካሁን ባለው ፐርፎርማንስ እውነት አብዛኛው ደጋፊ ቅሬታ እያነሳ ይገኛል። እኔ ያው እንግዲህ ይሄ የኛ ስካውቲንግ ነገ ደግሞ እንደዛ አይነት ተደጋጋሚ አይነት ተጫዋቾች እንዳያመጡ ነው ስጋቴ። ወደፊት የሚሆነው አናውቅም፣ ግን እስካሁን ባለው ዶርጎ ምንም ከአማስ እንኳን ከሱ ይሻላል ብዬ ነው የማስበው። በእርግጥ ይሄ ዊንግ ባኩ ላይ እጅግ በጣም ፈጣን ኳሶች ክሮስ ምናምን ማድረግ አለብን። እሱ ያ የለውም። በተለይ ኳስ ሲከላከሉ ላይ በጣም ችግር አለበት፣ ዋጋ ያስከፍላል። ወደፊት እንግዲህ የሚፈጠረውን አናውቅም። የቡድኑ ብዙ ችግሮች አሉበት። ግን አሁን ሁሉም ትኩረት የማንቸስተር መሆን ያለበት ኤሮፓ ሊጉ ላይ ነውና ኤሮፓ ሊጉ ዋንጫ እንግዲህ ከቶተንሃም ጋር ነው። ማንቸስተር እንግዲህ በፖስቴግሉ ከመጣ በኋላ ቶተንሃም ማሸነፍ አልቻለም። ፖስቴግሉ በማንቸስተር ዩናይትድ ተሸነፉ አያውቅም። ግን የዋንጫ ጨዋታ ስለሆነ ከማንቸስተር የዋንጫ ጋር እንግዲህ ያለው ግንኙነት ከቶተንሃም የተሻለ ልምድ አለውና ዋንጫውን የማንሳት እድል ለማንቸስተር ዩናይትድ ተሰጥቷል። የዋንጫው ጨዋታ እንግዲህ ከ12 ቀን በኋላ ይሆናል። እናንተ እንግዲህ የተሰማችሁን ደግሞ ኮመንት ላይ ያስቀምጡ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር አድርጉ፣ ደግሞ ሰብስክራይብ አድርጉ። ይህን ዩቲዩብ ቻናል አሳድጉት፣ ለወዳጅ ዘመዶቻችሁ አድርሱና እኔንም አበረታቱኝ። አመሰግናለሁ።